እህቴ ምን እያደረግሽ ነው? ወንድሜ በጣም ይቅርታ፣ የ12ኛ ውጤት አልመጣልኝም። እኔ መኖር የሚገባኝ ሰው ነኝ። እንዴ ሳራ ምን ሆነሽ ነው? ቆይ ምንድነው የሆንሽው? ወንድሜን አሳፈርኩት። አረገሽ እንዴ? አይደለም፣ የ12 ውጤት አልተሳካልኝም። ወይ እባክሽ ወንድሜ መስማት የለበትም። ወንድሜ ከሰማ ራሴን ነው ማጠፋው። አንቺ ያምሻል እንዴ? ምንድነው የምታወሪው? በቃ እኔ አስተካክለዋለሁ። ቁጭ በይ። ቆይ ውሃ ላምጣልሽ። ሄሎ ሰን። አንዴ ከሰው ጋር ነኝ፣ መልሼ ልደውልልሽ። ሰን በጣም አስቸኳይ ነው። እህትህ ችግር ውስጥ ናት። ምን? እሺ መጣሁ። እሺ ኡፍ ሰን መጣ። እባክህን ምንም እንዳትላት እሺ። ምን ሆና ነው? የት አለች? ያንተ ክፍል ውስጥ ናት። እህቴ ምን እያደረግሽ ነው? ወንድሜ በጣም ይቅርታ፣ የ12ኛ ውጤት አልመጣልኝም። የ12ኛ ክፍል ውጤት መቅረት ራስ የሚያስጠፋ ነገር ነው። እኔ እንደውም እንዳይመጣ ነበር የምፈልገው። እንኳንም ቀረ። ምን እያልከኝ ነው? የምትማሪው ተቀጥሮ ለመስራት ነበር አይደል? ውጤት አለመምጣቱ ተቀጥሮ ከመስራት ገላገለሽ። ወንድሜ አንተ ነህ ግን እያወራኸኝ ያለህ። የምትወጃቸውን ጌጣጌጦች እየሰራሽ ቲና ማርት ላይ እየሸጥሽ የራስሽን ቢዝነስ መጀመር ትችያለሽ። እንዴ ሰን፣ እኔም ሱቅ ተወዶብኝ የተውኩትን የዲዛይን ስራ ቲና ማርት ላይ መሸጥ እችላለሁ ማለት ነው? አዎ፣ ከቤትሽ ሆነሽ ስልክሽን ብቻ በመጠቀም ትችያለሽ። ወንድሜ ትልቅ ስህተት ልሰራ ነበር፣ ይቅርታ። የራስሽ ጉዳይ ነው። እሺ ከፈለግሽ ገደል መግባት ትችያለሽ። ስሙኝማ፣ ባለፈው የጀመርኩት ስራ ላይ አይደለም። ተበላሽብሽ እንዴ? አይ አልተበላሽብኝም፣ ግን የትና እንዴት እንደምሸጠው አላውቅም። ጓደኞቼ እርዳታችሁ ያስፈልገኛል። በይ እኔ እንደዚህ አይነት ቀልድ አይመቸኝም። እሺ እንደዚህ አይነት ቀልድ አትቀልጂ። ባይሆን ሰን እየመጣ ነው፣ እሱን ብትጠይቂው ይሻልሻል። ጓደኛ ያለኝ መስሎኝ ነበረ። በጣም ታሳፍራላችሁ። ከሰን ጋር እንደተጣላን ስለምታውቁ ነው እሱን ጠይቂው የምትሉኝ? ሄይ የራስሽ ጉዳይ ነው። እሺ ከፈለግሽ ገደል መግባት ትችያለሽ። ሰን በጣም ይቅርታ፣ ባለፈው እንደዛ ማድረግ አልነበረብኝም። በቃ እሱ አለፈ እኮ እርሹ። ሲቸግረኝ ተመልሼ ወደ አንተ ፊቴን አዞርኩ አይደለም? ክፉ ሰዎች ለክፉ ቀን ይሆናሉ ትላለች እናቴ። አሁን ወደ ጉዳይሽ ግቢ። ቤት ሰርቼ የጨረስኩ ፕሮዳክት አለኝ። የት እንዴት መሸጥ እንዳለብኝ አላውቅም። ሱቅ ለመቀራየት ደግሞ አቅም የለኝም። ኦኬ ገባኝ። ያለሽን ፕሮዳክት ለመሸጥ ሱቅ አያስፈልግሽም እንዴ? ለምን? ማንኛውንም ዲጂታል ፕሮዳክት የቡና ላይ መሸጥ ትችያለሽ። እሱ ብቻ አይደለም፣ የኔ ተመልካቾች እኔ የምሰራቸው ኮንተንቶች ከተመቿቸው ላይክ ሼር ከማድረግ ያለፈ ከ10 ብር ጀምሮ የቡና ላይ ለኔ ቲፕ መስጠት ይችላሉ። የምርህና? እንዴት አድርገው? አዎ የምሬ ነው። የኔ ቲክቶክ አካውንት ባዮ ላይ ያለውን ሊንክ በመጫን ቀጥታ ወደ የቡና ይወስዳቸዋል። ከዛ ለኔ መስጠት የፈለጉትን የብር መጠን ይመርጣሉ። ከዛ የባንክ ምርጫ ይሰጣቸዋል። ቴሌ ብርም በባንክም መክፈል ይችላሉ። አለቀ። እና እኔ አሁን እሱን ማድረግ እችላለሁ? አዎ ስልክሽን ብቻ ተጠቅመሽ። ሰን እኔ ካንተ ጋር መሆን እፈልግ ነበርኩ፣ ግን እቺ ስርስርህ እያለች ቅንቅን የምትልህት አትመቸኝም። በጣም ርቀሽ ሄድሽ። መብላቷን ሳታቅ እጇን ታጠበች አለ ያገሬ ሰው። እኔ ጋር እንድትሆኝ ሳልፈቅድልሽ እህቴ ጋር ምን አስኬድሽ? አግኝተህ ነው? አንተማ እኮ እኔን በጣም ነው የምትወደኝ። ወንድሜ አይደለም እንዳንቺ አይነት ሴት ሊፈልግ ይቅርና ጾታቸውን ራሱ ይጠራጠራል። ለዚህ እኮ ነው የማትመችኝ። ከሰን ጋር መሆን እፈልግና አንቺ እህቱ መሆንሽን ሳስታውስ ያመኛል። ወንድሜ ግን ምን ያክል ከመጥፎ ሴቶች የጠበቅኩ እንደሆነ ዛሬ ነው የገባኝ። ጭራሽ እየሰደብሽኝ ነው። ከእህቴ ጋር እንደዚህ ሰጣ ገባ ውስጥ እየገባሽ እንኳን ፍቅረኛዬ ጎረቤት ያላደረግሽም። እሺ ጭራሽ ሴት መሆኔንም ትጠራጠራለህ? እኔ እንደ ወንድ የሚያደርጋት ሴት አይደለም የምፈልገው፣ እንደ ሴት የሚያደርጋትም ሴት አይደለም የምፈልገው። ሚስት የምትሆን ሴት ነው የምፈልገው። አንቺ ሴት አይደለሽም፣ ካንቺ ጋር አልኖርም እያልከኝ ነው? ካንቺ ጋር ከምኖር ከእህቴ ጋር አልኖርም እንዴ? አንድ ቤት ውስጥ ሁለት ወንድ ምን ይሰራል? ሰን
ሴት ሆነሽ ነው ወንድ ልጅ ማናገር ያለብሽ እንጂ ወንድ ሆነሽ አይደለም ወንድ ልጅ ማናገር ያለብሽ። ነይ እህቴ። ወንድሜ ምንድን ነው? ጎረቤቶቻችን ተጣልተዋል እኮ። ኧረ እናስታርቃቸው። ምን አገባኝ እኔ ታዲያ? ይመለከተኛል? ሲተዋወቁ ነግረውናል። አንድ ላይ ሲሆኑ ፍቅር ሲጀምሩ ነግረውናል። አልነገሩንም። አንድ ላይ ሲሆኑ ካልነገሩን ሲጣሉ ለምንድን ነው የሚነግሩን? ወንድሜ አታብዛዋ። ስለ ሰው አይመለከተኝም፣ ስለ ጓደኛ አይመለከተኝም፣ ስለ ፍቅረኛ አይመለከተኝም፣ ስለ እህት አይመለከተኝም። ታዲያ ስለማን ነው የሚመለከተው? ስለማንም አይመለከተኝም። ወንድሜ አልገባህም መሰለኝ። ተጣልተዋል እናስታርቃቸው እኮ ነው ያልኩህ። እንኳን መጣላት ለምን አይጋደሉ? አይመለከትሽም። መጀመሪያ የራስሽን ችግር ፍቺ። አንቺ ራሱ ስንት ችግር አለብሽ። ከፍቅረኛሽ ጋር ተጣልተሻል፣ ስራ የለሽም። የራስሽን ችግር ሳትፈቺ የሰዎችን ችግር ለመፍታት አትሞክሪ። ወንድሜ ግን እኮ ከሰዎች ጋር ነው የምንኖረው። ከሰዎች ጋር ብንኖርም እኔ የምኖረው ግን የራሴን ህይወት ነው። እሺ ሰዎች ሲቸግራቸው ብቻ የሚያነሱ ሽቃት ትሁኝ። እሺ ከሰውነት ተራ እየወጣሁ ነው ወንድሜ። ባደረገልኝ ደስ ይለኝ ነበር። በዚህ ሰዓት ሰው ሆኖ እንደመፈጠር የሚያሳዝን ነገር አለ? ለማስታረቅ ብትሄጂም የየራሳቸውን ችግር ይነግሩሻል እንጂ ትክክለኛ የተጣሉበትን ምክንያት አይነግሩሽም። ተያቸው፣ ራሳቸው ይታረቃሉ። አይ ወንድሜ